በጣም ለየት ያለ ስልጣን ቢሰጡትና እኔ እሺ በጣም በኢትዮጵያ ታሪክ ውስጥ አንድን ጉዳይ ብቻ የመቀየር ስልጣን አሉት ቢባል ፖለቲካል ኢኮኖሚው በመሰረቱ ቆሞ ቀርነትን ወይም በእንግሊዝኛው ስታተስ ኮን የሚያበረታታ በአንድ በኩል ብዝበዛው አለ ዘረፋው አለ በሌላ በኩል ደግሞ ይሄ የሚካሄድበት ስርዓት ላይ በኢኮኖሚ እንቅስቃሴ ውስጥ ያሉትን ተዋንያንና የኢኮኖሚ እንቅስቃሴዎችን የሚያይበት እይታ ራሱ ትክክል አይደለም። የመጀመሪያው ኢንዱስትሪ አብዮት ሲፈነዳ ኢትዮጵያ በምን አይነት ሁኔታ ውስጥ ነበረች? በአውሮፓ የኢንዱስትሪ አብዮት አቆጥቁጦ ወደ ሌሎች ዓለማት በሚስፋፋበት ጊዜ ኢትዮጵያ የነበራት የኢኮኖሚ ስርዓት መሬት ላይ እና እርሻ ላይ ግብርና ላይ ኢትዮጵያ በዚህ አይነት ሁኔታ ውስጥ ነው የነበረችው። አውሮፓ ወደ ሁለተኛው የኢንዱስትሪ አብዮት ተሸጋገረ። እኛስ ወዴት ተሸጋገረ? በመሰረቱ እዛው ነው። ዓለም ሶስተኛው የኢንዱስትሪ አብዮት ላይ ኮምፒውተርን ይዞ ሲመጣ እኛስ ወዴት ሄድን? ይሄው ነው እንግዲህ አሁን 210 ዓመት ነው ያለፈው። ዶሚናንትሊ 100% አይደለም፣ በአብዛኛው በፊውዳል ስርዓት ውስጥ ነው። አራቱ የኢንዱስትሪ አብዮቶች ኢትዮጵያን ኋላ ቀርና ተከታይ አድርገዋታል። ዓለም ማደግ ጀመረ። ዲጂታላይዜሽን መጣ። አራተኛው ኢንዱስትሪ አብዮት እንደ ሌሎቹ ዘግይቶ የመጣ አይደለም። ያኔስ ምን ሆነን እኛ? ተደራራቢ የቤት ስራ ይዘን ጠበቅን። ያከታተለን ኢንዱስትሪ አብዮቶቹን እየጠራን ኢንተርኔት ዘመን ላይ ደርሰናል። አሁን አምስተኛው አብዮት ጋር ፊት ለፊት ተገናኝተናል። አርማ ፖድካስት ከትናንት እስከ ዛሬ አምስቱ አብዮቶችን ይፈትሻል። የታሪክ ተመራማሪው ዶክተር ታምራት ኃይሌ እንግዳ ናቸው። ሌሎች የኢንዱስትሪ አብዮቶች ሌሎችንም አብዮቶች እያካሄዱ ሄደው ቁጭ ብለን መቁጠራችን ምንድነው ትርጉሙ ከሚል ቁጭት ነው የሚመጣው። አምስቱ አብዮቶች በአርማ ፖድካስት ክፍል 1 አሁን ይጀምራል። ዶክተር ታምራት የአርማ ፖድካስት እንግዳ ሆነው ስለመጡ በጣም ደስ ብሎኛል። እንኳን በደህና መጡ። እኔም እንግዳ ሆኜ እንድቀርብ ስለጋበዛችሁን በጣም አመሰግናለሁ። የታሪክ ባለሙያዎች የማይወዱት ግን አንድ ጥያቄ ልጠይቅ ባትወዱትም እንግዲህ ታሪክን የምናጠናውም የምንናገረውም የምናስተምረውም እንድንረዳው እንጂ እንድንቀይረው አይደለም ብላችሁ ደጋግማችሁ ትናገራላችሁ። መቀየር እንደማይቻልም አጥብቃችሁ ነው የምትናገሩት። ልክ ነው። እና አንድ ጥያቄ መጠየቅ የፈለኩትን በልና እንደው የሆነ በጣም ለየት ያለ ስልጣን ቢሰጡትና እኔ እሺ በጣም በኢትዮጵያ ታሪክ ውስጥ አንድን ጉዳይ ብቻ የመቀየር ስልጣን አሉት ቢባል የትኛውን የታሪክ ሁነት የታሪክ ሂደት ሊቀይሩት ይችላሉ? ያው አንተ እንግዲህ መጀመሪያ ያው ማትወዱት ጥያቄ ብለህ አስቀድመህ ስላልክ ነው እንጂ በዚህ በታሪክ ጉዳይ ላይ ወደ ኋላ ተኬዶ እንዲህ ቢሆን ኖሮ እንዲህ ቢቀየር ኖሮ የሚባሉ መላምቶች በጥናታችን አይመከርም። አንድን የታሪክ ሁነት ቅርጽ የሚሰጠው ወይ ውጤት የሚሰጠው ታሪክ ሰሪው ነው ወይንስ መዋቅራዊ የሆኑ አስቻይ ወይ ከልካይ ሁኔታዎች ናቸው በሚለው ጉዳይ ላይ እስካሁንም ድረስ ትልቅ የፍልስፍናና የጽንሰ ሐሳብ ክርክሮች አሉ። ስለዚህ እንደ ታሪክ ሰሪ ስልጣን ቢሰጠኝ እንደ መዋቅር ደግሞ አስቻይና ከልካይ ነገሮች ይኖራሉ የሚለውን ነገር ማየት ያስፈልጋል። ምክንያቱም አንድ ታሪካዊ ሁነት የሚካሄደው በታሪክ ሰሪው ወይ ግለሰብ ሊሆን ይችላል ወይ ቡድን ሊሆን ይችላል የሆነ ስብስብ ሊሆን ይችላል። የሆነ ነገር እኮ ቢያደርግ ኖሮ የሚለው ጉዳይ የታሪክ ሁኔታውን ይወስነዋል፣ ውጤቱን ያመጣዋል የሚል ነው። የፈለገ ነገር ቢሆን መሩ ቢፍጨረጨርም ወይ አድራጊው ወይም የታሪክ ሰሪው ቢፍጨረጨርም እኚህ እኮ አስቻይ ሁኔታዎች ወይ ከልካይ ሁኔታዎች ስላሉ ምንም ሊያደርግ አይችልም። ስለዚህ ወሳኙ ነገር መዋቅራዊ የሆነው ኃይል ነው የሚል ክርክር ስላለ ነው ወደ ቢሆን ኖሮ ላይ ሲኬድ አስቸጋሪ የሚሆነው። ግን አሁን ታሪካዊ ሁነቶች ላይ እንደው የተለየ ስልጣን ወደ ኋላ ተኬዶ ባልኖርንበት ዘመን ቢሰጥ እንደኔ የሃያኛው ክፍለ ዘመን ኢትዮጵያ መጀመሪያ ላይ የአገሪቱን የፖለቲካ ኢኮኖሚ መቀየር ብችል ወይም ቢቻል ጥሩ ነበር ነው የምለው። ሃያኛው ክፍለ ዘመን መጀመሪያ ላይ ያለውን ዘመን ነው እኔ የትኛው ማለት ነው ኢትዮጵያ ከፊል ዘመናዊነት ጋር የተዋወቀችበት የኢትዮጵያ አገረ መንግስት ለውጭው ዓለም የከፈተበት የውጭውም ዓለም ወደ ኢትዮጵያ በጥብቅ መቆራኘት የጀመረችበት ዘመን ነው ሃያኛው ክፍለ ዘመን መጀመሪያ ላይ ማለት ነው። በጣም በርካታ የኢኮኖሚ የፖለቲካ የማህበራዊ ባህላዊ ስብራቶቻችን
እዛች ዘመን ላይ ከጀመርናት ከውጭ ዓለም ጋር ከጀመርነው ግንኙነት ጋር የተሳሰሩ ነገሮች ስላሉት ያንን ዘመን መቀየር ቢቻል የሚል ሐሳብ ያለኝ። ይሄ እንግዲህ እኔ ብቻም አይደለም እነ ነጋዳስ ገብረሕይወት ባይገዳኝ መንግስትና የህዝብ አስተዳደር ብለው ሌሎች በርካታ ተራማጅ በወቅቱ ተራማጅ የነበሩ የኢትዮጵያ መንግስት ሹመኞች፣ ምሁራን በወቅቱ የነበሩ ያገባኛል የሚሉ ዜጎች በሙሉ በተለያየ መንገድ ያሉበት ዘመን ነውና ያን ጊዜ ቅን ሐሳብ የሆኑ ኢትዮጵያውያንና ኢትዮጵያውያን ያሰቡትና የመከሩት ነገር ተግባራዊ ቢደረግ ኖሮና ያ ቢቀየር ጥሩ ነው ብዬ ነው ማስበው። እኔ እሱን ዘመን ነው አንድ ምሳሌ ሊነግሩን ይችላሉ ሊቀየሩት የሚችሉት ነገር? አዎ ለምሳሌ ያህል የኢትዮጵያ የገቢና ወጪ ንግድ ጠንከር ብሎ የጀመረው ያን ጊዜ ነው። ባቡር ተስፋፋ፣ ባንክ ገባ። ባንኩ 100% የኛ አይደለም። ባንክ ኦፍ አቢሲኒያ ያው በሀገራችን የመጀመሪያ ሆኖ ተከፈተ እንጂ ንብረትነቱ እና አጠቃላይ ስራው የኛ ሆኖ አልነበረም። ባንክ ገባ፣ ባቡር ገባ፣ ገቢና ወጪ ንግዶቻችን ተጀመረ። እነኚህ ጉዳዮች የኢትዮጵያን አጠቃላይ ፖለቲካል ኢኮኖሚ በወቅቱ በሚጠቅም መንገድ ሳይሆን እንደው አንዳንድ የዓለም አቀፉን የካፒታል ኃይሎች በሚጠቅም መንገድ ነው የተጀመረውና ያን ጊዜ መቀየር ብንችል የምላቸው ነገሮች ናቸው። አንድ ምሳሌ ለማንሳት ባቡሩ አለ። ሌላው ደግሞ የባንኮቹ አመጣጥና አመሰራረትና ለረጅም ጊዜ የቆዩበት አግባብ እስከ ጣሊያን ወረራ ድረስ ያለው እንደው በኋላ ላይ ለመጡት ቅድም እንዳልኩት የኢኮኖሚ ስብራቶቻችን እንደ መነሻ በየጊዜው መጠገን ይችላሉ። ግን ያን ጊዜ ልክ ሌሎቹ እንዳደረጉት ላይክ ጃፓኖች፣ ቻይኖች፣ ኮሪያዎች ሌሎችም የኢኮኖሚያዊ ሽግግርን ያሳኩ ሀገሮች ዘግይተውም ቢሆን ያደረጓቸውን ነገሮች ማድረግ እንችል ነበር። እድገቶችን ማስመዝገብ ይቻል ነበር ለማለት ነው። ይሄን ጥያቄ መጨረሻ ላይ ድጋሚ መለስበታለሁ። አሁን አልበቃም። የመደመር መንግስት ላይ የሚነሱ ጥያቄዎች አሉ። አንደኛው ትንሽ የቁጭት ሐሳብ የሚመስለው ትክክለኛውን ጥያቄ ሳንጠይቅ ነው የቆየ ነው። እሱ ነው አንድ መሰረታዊ ችግራችንና አንዱ መሰረታዊ ችግራችን ለምንድነው ወደ ኋላ ያቀረ ነው? ምንድነው ችግራችን? ከዓለም ጋር የቱ ጎን የተላለፍ ነው የሚሉትን መሰረታዊ ጥያቄዎች መጠየቅ አልቻልንም የሚሉ ነጥቦችን ያነሳና እንደ መጽሐፉ መሰረት የኢንዱስትሪያል አብዮቶች በአውሮፓና በሌላኛው የዓለም ክፍል ሲካሄዱ የነበሩ የኢንዱስትሪ አብዮቶችና በእኛ ሀገር ውስጥ ደግሞ ሲካሄዱ የነበሩትን የስርዓት ሂደቶች በንጽጽር እያቀረበ መጽሐፉ ይተነትናል። እነዚህን ጉዳዮች አንድ በአንድ እንመልከታቸው። የመጀመሪያ ኢንዱስትሪ አብዮት ሲጀመር እንግዲህ በዘመናት መካከል እናንተ የታሪክ ባለሙያዎች እንደምትሉት ከድንጋይ ዘመን ጀምሮ የነሐስ ዘመን፣ የብረት ዘመን፣ ክላሲካል ዘመን፣ ዘመናዊ ዘመን፣ ድህረ ዘመናዊነት፣ አሁን ደግሞ ይመስለኛል ድህረ ዘመን፣ ድህረ እውነት የሚባለው ዘመን ድረስ ደርሰናል። ወደ ኋላ ሄድን በልና ከመጀመሪያው ከድንጋይ ዘመን አንጀምርም፣ ግን ከመጀመሪያው የኢንዱስትሪ አብዮት ልዩነቱ ተፈጠረ የሚባልበት ዘመን ስቲም ኢንጂን፣ ሜካናይዜሽን፣ የከተሞች መስፋፋት እንደዚሁ የነበሩበት ዘመን ነበር በአውሮፓ። ይሄ የኢንዱስትሪ አብዮት የመጀመሪያው ኢንዱስትሪ አብዮት ሲፈነዳ ኢትዮጵያ በምን አይነት ሁኔታ ውስጥ ነበረች? 18ኛው ክፍለ ዘመን አጋማሽ ላይ ወይም 1750 አካባቢ ነው የነበረው እና በአውሮፓ እንግዲህ በሰው ጉልበት ወይም በእንስሳት ጉልበት ምርትን ከማምረት አልፎ ወደ ማሽን ኃይልንም ደግሞ ናቹራል የሆነውን ወይም ተፈጥሯዊ የሆነውን የኃይል አቅርቦቶችን ትተው ወደ ሌሎች የኃይል አቅርቦቶች በሚሄዱበት ዘመን ላይ ኢትዮጵያ የነበራት የኢኮኖሚ ስርዓት መሬት ላይ እና እርሻ ላይ ግብርና ላይ እና በጣም ኋላ ቀር የሆነ ገበያ ላይ የነበረ ነው። ጠቅለል ሲደረግ የፊውዳል ስርዓት እንደነበረ ነው። እንደ ፖለቲካ ካየነው ደግሞ ኢትዮጵያ ልክ በዛን ዘመን የማዕከላዊ መንግስት ስልጣን ተዳክሞ ዘመነ መሳፍንት ያቆጠቆጠበት ጊዜ ነበር። በአውሮፓ የኢንዱስትሪ አብዮት አቆጥቁጦ ወደ ሌሎች ዓለማት በሚስፋፋበት ጊዜ ይህ እንግዲህ ከአንድ ክፍለ ዘመን በላይ የወሰደ ነው። ከ1750 እስከ 1870 በነገራችን ላይ የመደመር መጽሐፍ ላይ በዝርዝር ተቀምጧልና እዛ ላይ ማየት ይቻላልና በእነዚህ 100 ዓመታት ሌሎች ሀገሮችን በሚስፋፋበት ጊዜ ኢትዮጵያ ውስጥ ሙከራዎች ሳይደረጉ ቀርቶ አይደለም። ግን ፈንዳመንታሊ ኢትዮጵያ ውስጥ የነበረው ስርዓት የፊውዳል ስርዓት ነው። እሱ ደግሞ ግብርና ላይ አርብቶ አደር ላይና አለፍ ብሎ ደግሞ በአካባቢና በረጅም ርቀት ንግዶች ላይ የተመሰረተ ነው። ስለዚህ እጅግ ኋላ ቀር የነበረ ነው። ነገር ግን ቀደም ሲል ያነሳልኝ አንድ ጥያቄ አለ። ከዚህ ወደ ኋላ ብትሄድና አንድ ነገር መቀየር ብታስብ የትኛውን ባልኪን ጊዜ ያነሳሁት አንድ ነጥብ አለ። ያ ምንድነው?
ለአንድ ታሪካዊ ሁነት መፈጠር ወይም መከሰት ልክ ታሪክ ሰሪ ወይም ኤጀንሲው ዋጋ እንዳለ ሁሉ አስቻይ ሁኔታ ወይም ከልካይ ሁኔታ መዋቅራዊ የሆነው ኃይልም ዋጋ አለው እና መዋቅራዊ ሁኔታው ይሄንን ነበር የሚመስለው። ነገር ግን በዳግማዊ አጼ ቴዎድሮስ ሙከራ የተደረገበት ጊዜ ነው። ስለዚህ እንደ ታሪክ ሰሪ ሙከራዎች አድርገዋል። ቢያንስ ንቃቱና ሙከራዎች ነበሩ እና ኢትዮጵያ ውስጥ ያለው ሁኔታ አንድ ባንድ ስንመለከተው ከገበያ አንጻር፣ ከካፒታል ወይም ከወረት አንጻር፣ ከቴክኖሎጂና ከፈጠራ አንጻር ይህ ነው የሚባል ነገሮች ያልነበሩበት ነው። ነገር ግን ከአመራር እና ከመሪዎች ሚና አንጻር ግን ስለ ኢንዱስትሪ አብዮት፣ ስለ ማኑፋክቸሪንግ፣ ስለ ኢንዱስትሪ የተወሰነ ንቃት እና ጥቂት ሙከራ የነበረበት ዘመን ነው የመጀመሪያው የኢንዱስትሪ አብዮት። የመንግስት መዳከም ያመጣው ጣጣ ነው የማዕከላዊ መንግስት መዳከም። እንዲህ ነው ብሎ ቁርጥ አድርጎ መመለስ አይቻልም። ምክንያቱም ጠንካራ ማዕከላዊ መንግስት በነበረበትም ዘመን ላይ እነኚህ ጉዳዮች በኋላ ላይም ሁለተኛውም ሶስተኛውም አራተኛውም አብዮት የኢንዱስትሪ አብዮቶች ላይ ኢትዮጵያ ማዕከላዊ መንግስታት እየተጠናከረ በመጣበትም ጊዜ ሌሎች ዓለማት የኢንዱስትሪ አብዮቶችን እየተከተሉ የዛ ተሳታፊ እየሆኑ በሄዱበትም ጊዜ እኛ ጠንካራ ማዕከላዊ መንግስት ኖሮን እነዚህ ማምጣት አልቻለም። ስለዚህ ከዚህ የምንረዳው ምንድነው? ማዕከላዊ መንግስት መኖር አለመኖር ብቻ አይደለም፣ ይጠቅማል፣ ያገለግላል። ነገር ግን እሱ ብቻውን ግን ያንን አብዮት ለማምጣት በቂ አይሆንም። ምክንያቱም እሱ አለ ማለት በቂ ወረት አለ ወይም ካፒታል አለ ማለት አይደለም። ይሄ ካፒታል አኩሙሌሽን ማለት ወረት አለ ማለት አይደለም። የመንግስታቱ አለመርጋት ይሄንን ያላመጣው እሱም አለበት። የገበያ የምትከተለውን ፖሊሲ ወሳኝ ነው። የሰው ኃይል፣ የቴክኖሎጂ እንዲሁም ደግሞ የካፒታል ወይም የወረት በቂ ወረት የመኖር ያለመኖር እና የአመራር ራዕይ፣ ቁርጠኝነት የነዚህ ሁሉ ድምር ውጤት ነው። በአንድ በዚህ ብለን የምንለው አይደለም፣ የድምር ውጤት ነው። ስለዚህ በመጀመሪያው የኢንዱስትሪ አብዮት ጊዜ ኢትዮጵያ በዚህ አይነት ሁኔታ ውስጥ ነው የነበረችው እስከ 1870 አካባቢ ማለት ነው። ከዛ ያኔ አውሮፓ ወደ ሁለተኛው የኢንዱስትሪ አብዮት ተሸጋገረ። እኛስ ወዴት ተሸጋገርን? በመሰረቱ እዛው ነው የቆየ ነው በመሰረቱ። ምክንያቱም በወቅቱ የሁለተኛው ኢንዱስትሪ አብዮት በሚካሄድበት ጊዜ የኤሌክትሪፊኬሽን ማስ ፕሮዳክሽን የጅምላ ምርት ውስጥ ነው የተገባው። እኛ እንግዲህ ኤሌክትሪፊኬሽኑም ዘግይቶ ነው የመጣው፣ ማስ ፕሮዳክሽኑም እጅግ ዘግይቶ ነው የመጣው። እነኚህ ነገሮች የምናገኘው ሀያኛው ቅድም መግቢያው ላይ እንዳነሳሁት ያኛው ክፍለ ዘመን ኢትዮጵያ በጀመረበት ጊዜ ነው እነዚህ ነገሮች የመጡት እና ከ1870 ጀምሮ ያለውን ሁኔታ ብንመለከት ከኢንዱስትሪያላይዜሽን አንጻር የምናገኘው ነገሮች የመሰረተ ልማት እና አንዳንድ ቴክኖሎጂን የማስገባት ጉዳይ ነው የምናገኘው። ይሄም በተለይ በዳግማዊ አጼ ምኒልክ ዘመን ነው። ቅድም ያነሳሁት አለ የባቡር መስመር ዝርጋታ፣ የኤሌክትሪክ ጅማሮ፣ ስልክ፣ ቧንቧ፣ አንዳንድ ፋብሪካዎች ጅማሮች ናቸው የመጡት። ግን እነኚህም ቢሆኑ ለኢንዱስትሪ አብዮት በቂ የሆኑ ነገሮች አይደሉም። ፋብሪካ አቋቋምክ ማለት ኢንዱስትሪ አብዮት ውስጥ ተቋቋምክ ማለት አይደለም። ምክንያቱም ቅድም እንዳልኩት ነው አስቻይ ሁኔታዎች አሉ። በመደመር መጽሐፍ ላይ በደንብ በዝርዝር ተቀምጧል። ለአንድ ኢንዱስትሪ አብዮት መሳካት አስቻይ ከሆኑት ሁኔታዎች አንደኛው መዋቅራዊ ሁኔታ ነው፣ ሌላኛው ወረት ነው፣ ሶስተኛው ገበያ ነው፣ አራተኛው የሰው ኃይልና ቴክኖሎጂ ነው፣ አምስተኛው ደግሞ እና ዋናው የአመራር ሚና ወይም የመሪዎች ሚና ነው። እነኚህ ሁሉ አንድ ላይ መሰብሰብ አለባቸው። ለምሳሌ ያህል ባቡሩን፣ ባንኩን እና ያስገባናቸው ፋብሪካዎችን እንትን ናቸው፣ አስቻይ ሁኔታዎች ናቸው፣ መደላድል ናቸው። ነገር ግን የኢንዱስትሪ አብዮት አካሂዶ አገረ መንግስቱን ተጠቃሚ በሚያደርግ መንገድ ማስኬድ ደግሞ ሌላ ጉዳይ ነው። ለምሳሌ ያህል አሁን አብዛኛዎቹ የተቋቋሙት ፋብሪካዎች ገቢ ምርቶችን ሊተኩ የሚችሉ ፋብሪካዎች ናቸው፣ ኤክስፖርትን ለማድረግ አይደለም። አንደኛው ነገር ነው። ሁለተኛ በገበያም ሁኔታ ከተመለከትን ወደ ውጭ የምንልካቸው ምርቶች ላለፉት 3000 ዓመታት ከተፈጥሮ የምናገኛቸው ከግብርናና ከተፈጥሮ የምናገኛቸው ናቸው። ያ ማለት እሴት ያልተጨመረባቸው ያን ያህል ትልቅ እሴት ያልተጨመረባቸው የግብርና ምርቶች ቡና፣ እህል፣ ወርቅ፣ የዝሆን ጥርስ የመሳሰሉት። ስናስገባስ አቡጀዲድ፣ ቆርቆሮ፣ ልዩ ልዩ የፍጆታ ዕቃዎች እነኚህ ነው ስናስገባ የቆየ ነው። ስለዚህ ኢንዱስትሪ አብዮት ማለት ለሀገር ውስጥ ፍጆታም ከመጥቀም ባሻገር ወደ ውጭም መላክንና ከዛ የመጠቀምንም የሚያካትት ነው። ከዛ ባሻገር ቅድም እንዳልኩት ከገበያም ባሻገር ማለት ነው። በቂ ወረት ነበር ወይ?
የመጀመሪያዎቹ እኮ ፋብሪካዎች የውጭ ኢንቨስተሮች አምጥተው የከፈቷቸው ናቸው። ስለዚህ በቂ ወረት አልነበረም ማለት ነው የተጀመሩት ፋብሪካዎችን ብንመለከት ማለት ነው። ከዛ ባሻገር ደግሞ የአመራር ቁርጠኝነትና የመሪዎች ሚና፣ ሌላው ደግሞ የሰለጠነ የሰው ኃይልና የቴክኖሎጂ ፈጠራ፣ እነኚህ ነገሮች ብንገመግም ከ1870 እስከ 1960 ብንገመግም ውስንነቶች አሏቸው። ያ ማለት ግን የተጀመሩ ስራዎች የተጀመሩ ሙከራዎች የሉም ማለት አይደለም፣ አሉ። ከዳግማዊ አፄ ምኒልክ ጊዜ ጀምሮ በኋላ በጣሊያን ወረራ ጊዜ ተቋረጠ። እነሱም ይዘው የመጧቸው ነገሮች አሉ ከመሰረተ ልማት ግንባታ አንጻር። ከዛ በአፄ ኃይለሥላሴ ዘመነ መንግስት የተጀመሩ ስራዎች አሉ። በርካታ የኢንዱስትሪ ተቋማትም መገንባት ጀምረዋል። ግን አሁን ካስቻይ ሁኔታዎች አንጻር ስንተነትናቸው ውስንነቶች ነበራቸው። ቢያንስ በእውቀት በኩል በአስፈላጊነት በኩል ቢያንስ ከውጭው ዓለም ጋር በመተሳሰር በኩል አስፈላጊ የሆኑ መሰረተ ልማቶች በሁለተኛው የኢንዱስትሪ አብዮት ዘመን ኢትዮጵያ አካሄዳለች። ለዚህም አንዳንድ ተቋማትም መገንባት ጀምረዋል። ነገር ግን የኢንዱስትሪ አብዮት ውስጥ አሻራ ሚናምና ተሳትፎ ተዋናይ እንዲኮን እነኚህ ሁሉ ነገሮች ተሟልተው አገረ መንግስቱን ወደሚጠቅም ነው መሄድ ያለበት። ሶስተኛውና አራተኛው ላይ ችግሩን ፍጥጥ ብሎ ነው የምናየው። እንግዲህ የችግሩ ጅማሮ ከ20ኛው ክፍለ ዘመን መጀመሪያ ላይ ነው የሚጀምረው። ያ ማለት ምን ማለት ነው? ወረት ባለማካበት ገበያዎቻችን አሁንም በተፈጥሯዊ ምርቶች ላይ እሴት በማይጨምሩ ምርቶች ላይ መሆኑ፣ ውስን የሆነ የሰው ኃይል እና የቴክኖሎጂ ፈጠራ መኖሩ፣ ቪዥነሪ ወይም ራዕይ ያለው አመራር አለመኖር እየቆየ እየተንከባለለ የመጣ ነገር ነው። አሉት እኮ ምልክቶቹ። ኢንዱስትሪ ያለ ሲባል ፋብሪካ ማቆም ሊሆን ይችላል። የአረቄ ፋብሪካ ሊሆን ይችላል፣ የአቡጀዴ ፋብሪካ ሊሆን ይችላል፣ የዱቄት ፋብሪካ ሊሆን ይችላል። ግን የኢንዱስትሪ አብዮት ምንድነው ትርጓሜው ብለን ስንል ከዛ ያለፈ ነገር ነው። ኦኬ ካፒታልም እንደዛው፣ የሰው ኃይልም እንደዛው፣ የቴክኖሎጂ ፈጠራም እንደዛው። ስለዚህ እነኚህ ክፍተቶች፣ ስብራቶች እየተንከባለሉ ሁለተኛው የኢንዱስትሪ አብዮት ዘመን ላይ እንዲሁ አለፈ፣ እንደዚሁ አለፈ ማለት ነው እስከ 1960ዎቹ ማለት። ያ ማለት ግን መሰረተ ልማት አልነበረም ማለት አይደለም። ፋብሪካዎች አልተጀመሩም ማለት አይደለም፣ ነበሩ። እንደውም መጽሐፉ ላይ የሌሎቹን አምጥተን እንጠቀማለን እንጂ እኛ ያበረከትነው ነገር የለም። ሸማች ነን እንጂ ራሳችን በራሳችን የምንሄድ አይደለም፣ ፈጣሪ አይደለም። እያንዳንዱን ማየቱ እዚህ መጽሐፍ ላይ የተቀመጠበት መንገድ በእያንዳንዱ ንጽጽሩን ሲያስቀምጥ በዚህ መንገድ አይቼው አላውቅም እና የሆነ የሚያሳምም ነገር አለው። ምን ነክቶን ነው ምን ሆነን ነው ያስብላል መሀል ላይ። ለዛ ነው እያንዳንዱ ለየብቻ ይደጋገማል ነገሩ፣ ግን በደንብ እንዲሰማ ነው። እንግዲህ መጀመሪያ ላይ የዋናው ሶርስ የኢነርጂ ሶርሳቸው ነው በደንብ የተቀየረው። በተለይ የስቲም ኢንጂን መምጣቱ ነው ትልቁ ነገር። ብዙ ነገሮች አሉ፣ ግን አይከን ሆኖ የሚወጣው ነገር እሱ ነው። ፕሮግራማችንም አርማ ነው። እንደ አርማ የሚወጡትን ነገሮች ነው የምንመለከት ነው ከላይ። ሁለተኛው ይሄ የጅምላ ምርቱን ነው በትልቁ ደረጃ ገኖ የሚወጣው። ሶስተኛው ላይ ደግሞ ኮምፒውተር መምጣቱ ብዙ ነገሮችን ለውጧል። አውቶሜሽንም አይሲቲም ከዚህ ጋር ተያይዞ የሚመጣ ነው። አውሮፓ ዓለም ሶስተኛው የኢንዱስትሪ አብዮት ላይ ኮምፒውተርን ይዞ ሲመጣ እኛስ ወዴት ሄድን? ይሄው ነው እንግዲህ አሁን ቀደም ሲል እንዳነሳውልን የተከታታዮቹ 2-3ቱ ሲካሄዱ ወደ 200 ዓመት ወስዷል። ከ1750 እስከ 1960 ስትቆጥር 210 ዓመት ነው ያለፈው። ዶሚናንትሊ እኛ በአብዛኛው ማለት ነው በአብዛኛው 100% አይደለም፣ በአብዛኛው በፊውዳል ስርዓት ውስጥ ነው የቆየ ነው። ስለዚህ 1960ዎቹ እስከ 2000 ዓመተ ምህረት ድረስ ያለፈው 40 ምናምን ዓመትን ስንቆጥር እነሱ ሶስተኛው ላይ የገቡበት ማለት ነው ስንቆጥር በኢንዱስትሪ አብዮት የመሰረተ ልማት ግንባታ በቀዳማዊ ኃይለ ሥላሴ ጊዜ የተጀመሩ አሉ። በደርግ ጊዜም እንደዚሁ የቀጠለ አለ። በኢህአዴግም ዘመን እየተስፋፋ የሄደባቸው ጉዳዮች አሉ። እያንዳንዱ የጨመራቸው ነገሮች አሉ። ያን ሙሉ ለሙሉ ምንም አልሰሩም። ምንም የተሞከረ ነገር የለም። በዚህ ጉዳይ ላይ ምንም አይነት እይታ አልነበረ ማለት አንችልም። ለምሳሌ ያህል ቀዳማዊ ኃይለ ሥላሴ ጊዜ የኢኮኖሚ ፖሊሲዎች ወጥተው ነበረ። ፋብሪካዎችም የማቋቋም ኢንዱስትሪዎችንም የማቋቋም መሰረተ ልማትም የማስፋፋት ነገሮች ነበሩ። ወደ ደርግ እንምጣ። ወደ ደርግ በምንመጣበት ጊዜ በመንግስት ቁጥጥር ኢንዱስትሪያላይዜሽንን የማካሄድና ለኢንዱስትሪ አብዮት ወሳኝ ታሪክ ተዋናይ የሆነውን የግል ባለሀብት መጨፍለቁ ነው። እኔው ተራዳኢ ሆኜ ይህንን ኢንዱስትሪ አሻግራለሁ ብሎ አስበውም ስለነበር ይሄ እንግዲህ ከርዕዮተ ዓለም ከሶቪየት ህብረት እና ከሁለቱ ካምፕ አሰላለፍ ጋር የሚያያዝ ነው። እኛ የቀዳነው ስለነበር ያ ነገር ሊሆን አልቻለም። ስለዚህ ወረት በማካበት በኩል ይሄ ችግር ነበረው ማለት። በኢህአዴግም ዘመን በምንሄድበት ጊዜ
በርካታ ስራዎች ተሰርተዋል። በመደመር መጽሐፍ ላይም የተጠቀሱ አሉ። የኢንዱስትሪ ዞኖችን፣ መሰረተ ልማት፣ ኢነርጂን እና ሌሎችን ለኢንዱስትሪ አብዮት አስፈላጊ የሆኑ ነገሮችን ሲሰሩ ቆይተዋል። ግን ወደ ካፒታል እንምጣ። በምንድነው እነዚህን የኢንዱስትሪ ዘርፍ ፕሮጀክቶችን በላቸው መሰረተ ልማት ዝርጋታዎችን በላቸው ወረቱ በእዳና በብድር ነበር። ስለዚህ አንድ ስብራት አለው ማለት ነው ካስቻይነት ሁኔታ። ለዚህ ነው ኢትዮጵያን የዕዳ ጫና ውስጥ የከተተው። ስለዚህ የኢንዱስትሪ ዘርፍ እንቅስቃሴ የሚመስሉ ነገሮች እኛ ሀገር ውስጥ አሉ። ነገር ግን ያንን የኢንዱስትሪ ዘርፍ ሊያሻግር የሚችልና አገረ መንግስቱና ዜጎችን ሊጠቅም በሚችል ሁኔታ ግን አሟልቶ የተገኙ ስላልሆኑ ቅድም እንዳልኩት በወረት ካየ ነው በብድርና በዕዳ ነው። በወረት ካየ ነው። ከሰለጠነ የሰው ኃይል አንጻርም ስንመለከተው የራሱ ውስንነቶች አሉ። የገበያውን ሁኔታ በግልጽ የምናየው ነው። ሙከራዎች እኮ ተደርጓል። እስቲል ግን የምንልከው ነገር የኋላ ቀር የሆነ የተፈጥሮ ምርቶችን ነው የምናስገባው። ግን ብዙ እሴት የተጨመረባቸውና በጣም ብዙ ዋጋ የሚያስከፍሉ ነገሮችን አሁንም ቀጥለናል። 20ኛው ክፍለ ዘመን መጀመሪያ ላይ ይህንኑ ነው የምታደርገው። 100 ዓመት ቆይተ ይህንኑ ነው የምታደርገው በአብዛኛው 100% እንኳን ባይሆን። ስለዚህ ከገበያም አንጻር ካየነው ይሄን አይነት ነገሮች አሉ። ከአመራር ከመሪዎች ከቴክኖሎጂ አጠቃቀምም ስንመለከተው ይሄን የሚያመረቃ ነገር አይደለም ማለት ነው። ስለዚህ ሶስተኛውም አብዮት ላይ እንደዚሁ ውስንነቶች ኖረው አልፈዋል። በሁሉም ዘርፍ ማለት ነው። በመዋቅራዊም ባይዘው አድሊ ተብሏል። አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን ተብሏል። ግን ግብርናው ከራሱ ተርፎ ሰርፕለስ ወይም ተረፈ እሴት አዳብሮ ከዛ ሰርፕለስ የሚመጣውን ወረት ተጠቅሞ አይደለም ወደ ኢንዱስትሪያላይዜሽን ሄደው። ይልቁን ኢንዱስትሪያላይዜሽኑን ለማሳካት የተሞከረው በብድርና በዕዳ ነው፣ በብድርና በእርዳታ ነው። ይሄ ደግሞ ዘላቂ እንዳልሆነ ታይቷል። አንደኛው ኢኮኖሚ ስብራት የነበረውም ኢትዮጵያን ዕዳ ውስጥ ከቶ የሄደውም አፕሮች ይሄው ጉዳይ ነው። ሌላው ደግሞ የአመራርና የመሪዎች ሚና ነው። ቁርጠኛ ሆኖ በመሄድ ጉዳይ ላይ በጣም ውስንነቶች አሉ። በዚህ አጋጣሚ እንግዲህ ትንሽ ወደ ሳይድ ከመደመር መንግስት መጽሐፍ ወጣ እንበልና አንድ ምሳሌ ላንሳ። ጃፓን፣ ብዙ ጊዜ የጃፓን ጉዳይ ይነሳል። ጃፓን በዚህ ጉዳይ ላይ አመራሩ ቁርጠኛ ነበር እና ቁርጠኛ ሆኖ ሲያበቃ ከሌሎች ቴክኖሎጂም ስልጣኔም አሰራሮችንም ለመቅዳት ብለው አንድ ሚሽን ልከው ነበር በ1870 አካባቢ 72 እንደዚህ አካባቢ ካልተሳሳቱ ኢዋኩራ ሚሽን ይባላል። ባይዘው ይሄ የኢዋኩራ ሚሽን የጃፓን መልእክተኞች በሰለጠነው ዓለም ላይ በየፋብሪካው ዞረው ልምዶችን ቀምረው የተመለሱት ቁርጠኛ ስለነበሩ ይሄ የኢዋኩራ ሚሽን ስኬታማ አድርጓቸዋል። የኛ በየዘመኑ የተኬዱ ነበሩ። ከዳግማዊ አፄ ምኒልክ ዘመን ጀምሮ የተኬዱ ነበሩ። አንድ አይነት ይሁን ብለን አንልም፣ ግን እንደ ኢዋኩራ አይነት ግን አልነበረም። እንደው የሽርሽር ነበር የነበረው። የኛዎቹ የሽርሽር ነው። የነሱ በምድር የሚለየው ቁርጠኛ ነበር አመራሩ ቁርጠኛ ስለሆነ በየፋብሪካው እየገቡ ነው። ሳምንታት ወራት ወስደው ነው ቆይተው ከዛ ቀምረው ነው የተመለሱት። የኛዎቹም ሲካሄድ ነበር። በታሪክ ሂደት ጉብኝት ሲካሄዱ ነበር። ግን ተጎብኝቶ የቆይታው ጊዜ ምን ይመስላል? እዛ ከተመጣ በኋላ የተቀመረ ነገር ምንድነው ብለን ስትፈትሽ ግን ጠብ የሚል ነገር የለም። ከሀገሩም ጋር አይመሳሰልም። የመጀመሪያው የ5 ዓመት የልማት እቅድ የዩጎዝላቭ የፕላነሮች እቅድ አውጪዎች ነው ቁጭ ብለው የሰሩት ጥብቅ ሚስጥር ተብሎ ማለት ነው። ንጉሠ ነገሥቱ የፊልድ ማርሻል ብሮስ ቲቶ የቅርብ ወዳጅ ናቸው። ገለልተኛ ሀገር ተብሎም ይታሰብ ነበረ። የመጀመሪያው 5 ዓመት የኢትዮጵያ የኢኮኖሚ እቅድ የዩጎዝላቭ ፕላነሮች ናቸው። ከዛ በፊት የነበሩትን እቅዶች የአሜሪካኖቹም እነ ፌሎ ሚሽን የሚባሉ ነበሩ 1940ዎቹ በእኛ 1930ዎቹ ላይ እነሱ ናቸው ጽፎ ይዘው የመጡት። ያንን ተቀብሎ ይዘው የመሄድ ጉዳይ ነው። አሁን ስለ ሀገር በቀል ስናወራ እነኛ አይነት ጉዳዮች በታሪካችን ስለነበሩ ነው። የመጀመሪያው 5 ዓመት ላይ ምንም ጥያቄ የለውም። የዩጎዝላቭ ፕላነሮች መጥተው ነው ይሄ እንዲህ ነው ብለው ይዘው የመጡት። በኋላ በደርግ ጊዜ የታወቀ ነው። የደርግ ዘመኑም ይታወቃል እኮ። የኢንዱስትሪ ፖሊሲው እኮ የሶቪየት ሞዴል ነው። የስቴት ካፒታሊዝም የስቴት ማለት የኮማንድ ኢኮኖሚ ነው፣ የእዝ ኢኮኖሚ ነው። ከዛ ባሻገር ደግሞ የግል ባለሀብቱን ልክ ሶቪየት ህብረት ላይ እንዳለው በካፒታል እና በሌሎችም ጉዳዮች ላይ ደፍጥጦ ያንኑ የሶሻሊዝም እና የኮሙኒዝም ከነባራዊ ሁኔታ ጋር አንጻር ሳይገመግም እንዳለ ወስዶ ነው የተገበረው። በኋላ ላይም ያለው የኮሪያ የቻይና እየተባለ የተጠቀሱ ነገሮች አሉ። የዴቨሎፕመንታል ስቴት ተብሎ ከሌሎች የተቀዱ ነገሮች አሉ። ወደ ሀገር በቀል የኢኮኖሚ ሪፎርም ስንመጣ እነዚህ ታሪካዊ ሁኔታዎች እኮ በግልጽ እኮ በታሪካችን ውስጥ ስላሉ ነው። ስለዚህ
ይሄ ፕሮብሌም አለ። ስለዚህ ስለ ኢዋኩራ ስመለስ የጃፓን ኢንዱስትሪያላይዜሽን የኢንዱስትሪ አብዮትን መቀላቀል ትልቁ አስተዋጽኦ ያበረከተው የአመራር ርዕይ ያላቸው አመራሮች እና ትክክለኛውን አቅጣጫ በመከተል በኩል የሄዱበት ነው። መልካም። በዚህ መንገድ እንግዲህ ከኮምፒውተር ፈጠራ ወደ ሶፍትዌሩ ዓለም ማደግ ጀመረ። ዲጂታላይዜሽን መጣ። አራተኛው ኢንዱስትሪ አብዮት እንደ ሌሎቹ ዘግይቶ የመጣ አይደለም። ከኮምፒውተር መምጣት በኋላ የመጣ በጣም ፈጣኑ ሌላኛው አዲሱ ሪቮሉሽን ነው፣ ኢንዱስትሪያል አብዮት ነው። ያኔስ ምን ሆነኛ? ተደራራቢ የቤት ስራ ይዘን ጠበቀ። ይሄ ከ2000 እስከ 2010 ባለ በጣም አጭር ጊዜ ውስጥ ያለ አብዮት ነው። በዚህ አብዮት ጊዜ ውስጥ እኛ እነኚህን ቅድም የጠቀስኳቸውን ሙከራዎች እና አንዳንዱ ስንነቶች ይዘን ነው የቀጠል ነው። ያከታተለን ኢንዱስትሪ አብዮቶቹን እየጠራን ኢንተርኔት ዘመን ላይ ደርሰናል። ስለዚህ እዛው ላይ ያለ ነው ማለት ነው። እዚሁ እንዳለን ዓለም ደግሞ አሁንም እየተለወጠ ነው በጣም ፈጣን በሆነ መንገድ። ከዲጂታላይዜሽኑም ዘመን ወደ አርቲፊሻል ኢንተለጀንሱ ዘመን የበለጠ ወደ ተራቀቀ የቴክኖሎጂ ዘመን ደግሞ እየተቀየርን ነው። የመደመር መንግስት ላይ አንድ አይነት አገላለጽ አለ፣ ዛሬ ላይ አልደረስንም የሚል። እርስዎ ምን ይላሉ? ዛሬ ምን ላይ ነን እና ምን ላይ ነው የደረስነው? ዛሬ ላይ ካልደረስን ሌሎች ሲሄዱ ቁጭ ብሎ ማየት ብቻም ሳይሆን የዛ ችግር ገፈት ቀማሽ ሆኖ ነው የተቀመጠው። ለምን አሁንም የኢኮኖሚ እንቅስቃሴዎቻችንን ብንመለከት በአብዛኛው ግብርና ላይ ነው ያለው። የኢንዱስትሪ ድርሻ በጣም ዝቅተኛ ነው። የኢንዱስትሪ አብዮት ያካሄዱ አገሮች እኛ ላይ ትርፋቸውን እየሰሩ ነው፣ እኛ ደግሞ ወዳችንን እየገፈገፈን ነው። የኢንዱስትሪ አብዮቶች አንዱ ለሌላው ግባት እየሆነ ነው የሚሄደው። የግድ እኛ እንደገና ተመልሰን 1750 ላይ ስቲም ኢንጂን ንጋት ሐይቅ ላይ ይኖረን አይደለም ይሄ ተባለ ያለው ነው። የኒኩለር ኃይልን ተጠቅመን ጀልባዎችም አውሮፕላኖችም እና ሌሎችንም ለሰላማዊ ለልማት ስራዎች ለኢኮኖሚ ስራዎች ልናስኬድ ስራዎች ተጀምረዋል። እንደዛ ነው ልንሄድ የምንችለው። ነገር ግን አልደረስንበትም። ተደራራቢ ስራናል። ስለዚህ የኒኩለር ማልማት ስራ የሰው ሰራሽ አስተውሎት የማስፋፋት ስራ በባዮቴክኖሎጂም የመራቀቅም ስራ ትልቁ የቤት ስራችን ነው። ምክንያቱም አሁን ዓለም ገና መጀመሩ ነው እነዚህ ጉዳዮች ላይ። ስለዚህ ትልቅ እድል አለ። የተቀሩትን ግን እያስተካከልን በሊፕ ፍሮጊንግ ስልት እነኚህን ላለፉት 200 ምናምን ዓመታት የታለፉትን የሚዘለለውን ዘለን መሄድ አለብን። አለበለዚያ እኛ ዛሬ ላይ አልደረስንም። ግልጽ ነው። ከነዚህ ህመሞችና ቁጭት ነው የሚመጣው። ይሄ በጣም መንግስት የሚለው ነገር ደጋግሞ መፍጠን አለብን፣ መዝለል አለብን፣ መፍጠር አለብን የሚል ተደጋጋሚ ሀሳቦች አሉና ታሪካዊ ትንተናው ያመጣው ውጤት ነው ይሄ። ታሪካዊ ትንተናና ታሪካዊ ተልእኮን ለመረዳት እና ትክክለኛ ጥያቄ ደግሞ ስለተጠየቀ ነው። ትክክለኛው ጥያቄ ነው የተጠየቀው። ለምሳሌ የግብርና አብዮት የኒዮሊቲክ ሪቮሉሽን ይሉታል። ከተካሄደባቸው ጥቂት የዓለም ሀገራት አንዷ ኢትዮጵያ ነች። አገረ መንግስት በመመስረትም በኩል ጥንታዊ ከሚባሉት ጥቂት የዓለማችን ሀገራት አንዷ ኢትዮጵያ ነች። ይሄ ሆኖ ሲያበቃ ሌሎች የኢንዱስትሪ አብዮቶች ሌሎችንም አብዮቶች እያካሄዱ ሄደው ቁጭ ብለን መቁጠራችን ምንድን ነው ትርጉሙ ከሚል ቁጭት ነው የሚመጣው። የቱ ጋር ነውስ የተላለፍ ነው? አንድ መጽሐፍ ውስጥ የሚጠየቀው ትልቁ ጥያቄ ከዓለም ጋር የቱ ጋር ነው የተላለፍ ነው? ዘመን እንዴት ቀድሞን ሄደ? እንዴት ወደ ኋላ ቀረ? እንደውም አንድ ሰው የሚለው አገላለጽ ሮጠን ቀደምናቸው፣ ቆመን ጠበቅናቸው፣ ትተውን አለፉዋል። እቺ መተላለፍ የቱ ጋር ነው የተከሰተው? ኢንዱስትሪ አብዮት ነው ዋና ኢንዱስትሪ አብዮት ትልቅ ነገር ነው ያካሄደው። በነገራችን ላይ የሰው ልጅ አንድ ቦታ ላይ ሰፍሮ ቤተሰብ መስርቶ መንግስት ያቋቋመው 10,000 ዓመት የሚባል አለ፣ 5,000 አለ፣ 6,000 7,000 ብለን ልንለው እንችላለን። 10,000ን እንውሰድ። 10,000ን ወስደን እስከ 1750 ድረስ አኗኗሩ ያውና ያው ነው። ባለፈው 250 ዓመት ግን የሄደው ሽግግር ኢኮኖሚያዊ ሽግግርም ብቻ አይደለም። አሁን እኮ የገባንበት ዘመን እኮ ሽግግር ብለን ብቻ አብዮት ብቻ ብለን የምናልፈው አይደለም እኮ። ሌላ ያስፈልገዋል። ትልቅ ነዋ። ምክንያቱም አሁን እኔና አንተ በምናወራበት ደቂቃ እኮ ዓለም ማአት ነገሮችን እየፈጠረ ነው። አሁን እኮ የቴክኖሎጂ ፈጠራና የኢኮኖሚ እንቅስቃሴ በሰከንድና በማይክሮ ሰከንድ ነው እየሄደ ያለው።
አሁን ደግሞ የሰው ሰራሽ አስተውሎቱም እየመጣ ነው። ስለዚህ የቱ ጋር ተላለፍን ለሚለው የኢንዱስትሪ አብዮት ነው። ኢንዱስትሪ አብዮት በሰው ልጅ ታሪክ ውስጥ ትልቅ ጅማሬው እና ተከታታዮቹ ትልቅ የሆነ ሽግግር፣ ትልቅ የሆነ ዝላይ፣ ትልቅ የሆነ አብዮት ነው እና እዛ ጋር ነው እኛ ያን ጊዜ የፊውዳል ስርዓት እርሻና አርብቶ አደር እና በዛ ብዝበዛ ላይ ባለ ስርዓት ውስጥ ነው ረጅም ጊዜ የቆየ ነው። እንጃ ብቻ አይደለንም፣ የተቀረውም ዓለም እንደዚሁ ነው የቆየው። ግን ምዕራቡ ዓለም ላይ ተጀመረ፣ ሌላው ዓለም ላይ እየሰፋ ሄደው አይ ይሄንን የግብርናና እርሻ እና የፊውዳል ብዝበዛ ላይ ያለ ስርዓት የኢኮኖሚ ስርዓት ሊያበቃ ይገባል ብለው ወደ ሌላ ሄደውበታል። እኛ ግን እስከ 1967 የካቲት 1967 ይሄ ጉዳይ በአዋጅ በመንግስት በአብዮት እስከሚቀለበስ ድረስ እዛ ውስጥ ነው የቆየ ነው። ይሄ አንደኛው ፋክተር ነው። ባይዘው ቀጣይም ስራዎች ነበሩብን፣ እሱንም አልጨረስንም። እሱንም እንዲሁ ያንከባለልን ነው የቆየ ነው። እንግዲህ አንደኛው ወደ ኋላ ከጎተቱ ነገሮች ውስጥ ያነሱ ስርዓቱ ነው። በመሰረታዊነት የሚነሳው የፊውዳል ስርዓቱ ነው። በጣም በዝባዥ ፈጠራን ማበረታታ፣ አንዳንዴ መንግስታቱ እንኳን ፈልገው ለመራመድ ሲፈልጉ እነሱን ወደ ኋላ እየጎተተ የሚያስቀራቸው ትልቁ ትግል እንደውም በመሪዎቹና በተመሪዎቹ መካከል ወይም ለመሪዎቹ ቅርብ በመሆኑ መሳፍንት መኳንንት በኩል የነበረው መሳሳብ አድርጎ መጽሐፉ ብዙ ይገልጸዋልና ስርዓቱ ያሰረው ሀገሩን ብቻ ሳይሆን ሀገሩን እናሻግራለን የሚሉ መሪዎችን ጭምር እንደ ዳግማዊ አፄ ቴዎድሮስ ጭምር እና የነሱን ራዕይ ጭምር አይደል? ምን ይሰማዎታል? ዳግማዊ አፄ ቴዎድሮስ ማሻሻያ እንደሚያስፈልግ ለዛም ኢንዱስትሪ ወሳኝ እንደሆነ እና ደግሞ ለእውቀትና ለቴክኖሎጂ ያለም እይታ ችግር እንደሆነ በደንብ ነበር የሚገነዘቡት። ነገር ግን አመራሩ ባለ ራዕይ ሆኖ ሲያበቃ ወረት ከሌለው የሰለጠነ የሰው ኃይልና ቴክኖሎጂ ፈጠራ ከሌለ በቂ ገበያ ከሌለ እና መዋቅሩ ደግሞ ዙሪያው ያለውም ማለት ነው አሰራሩ የማይደግፈው ከሆነ ሊሄድ አይችልም። ስለዚህ አመራር ራዕይ ቁርጠኝነት ብቻ ተኪዞ ሊሄድ አይችልም። ስለዚህ ዳግማዊ አፄ ቴዎድሮስ ያጋጠማቸው ነገር ይሄ ነው። እንግዲህ ምንድነው አሁን ስለ ፊውዳል ስርዓት በብዛት ይነገራል። የፊውዳል ስርዓት ፖለቲካል ኢኮኖሚው በመሰረቱ ቆሞ ቀርነትን ወይም በእንግሊዝኛው ስታተስ ኮን የሚያበረታታ ነው። መሬትን በኃይል መቆጣጠር፣ መሬቱ ላይ ያለውን ሰው ደግሞ በኃይል ስለተቆጣጠሩት መበዝበዝ፣ ከዛ ያለውን ነገር ደግሞ እሴት ወደሚጨምር ሳይሆን ለሌላ ዘመቻ ወይም ለሌላ ብዝበዛ የመጠቀም ነው። ከሱ ጋር ተያያዥ የሚሆነው የርዕዮተ ዓለም ስሪቱ ደግሞ ይሄ የልቦና ውቅሩ ደግሞ ምንን ነው የሚያበረታታው? ሰሪነትን፣ ፈጠራን ወይም ለፍቶ አዳሪነትን አይደለም የሚያበረታታው፣ ጌትነትን፣ ጨዋነትን፣ ተዋጊነትን፣ ዘማችነትን እነኚህን ነገሮች ነው የሚያበረታታው። እንደዚህ በመሆኑ ምክንያት ለማህበረሰቡ ይሄ ልቦና ውቅር ማህበረሰቡን የሚያይበት አይን አለው። ሀብትን እንኳን አፕሪሼት አድርጎ ዌልዝን ሀብትን መበልጸግን ጥሩ ኑሮ መኖርን አፕሪሼት የሚያደርግ አይደለም የልቦና ውቅሩ። ትርክቱ በአንድ በኩል ብዝበዛው አለ፣ ዘረፋው አለ፣ በሌላ በኩል ደግሞ ይሄ የሚካሄድበት ስርዓት ላይ በኢኮኖሚ እንቅስቃሴ ውስጥ ያሉትን ተዋንያንና የኢኮኖሚ እንቅስቃሴዎችን የሚያይበት እይታ ራሱ ትክክል አይደለም። እንግዲህ ከንግድ በላይ አሳላጭ ነገር የለም እኮ ኢንዱስትሪ አብዮትን። ከእጅ ባለሙያው በላይ እኮ መሐንዲስ የለም። በመከራ ነው እኮ የእጅ ባለሙያዎች ማለት ሰርቶ አዳሪ የፈጠራ ሰዎች እንደሆኑ ለመቀበል ይሄው አሁንም እኮ እንቸገራለን እኮ። ቀጥቃጮቹንና መጫኛ ነካሾቹን ማን ነው በማህበረሰቡ እስቲ የኢኮኖሚ እንቅስቃሴ ውስጥ የምጣኔ ሀብት እንቅስቃሴ ውስጥ ማን ነው የተከበረ ማን ነው የተናቀ ብለን አሁንም ነው እኮ ጸያፍ የሆኑ ነገሮችን እስከ እንግዲህ ኢንዱስትሪ አብዮት አምሮት ይሄ ማህበረሰብ እነኚህን ደግሞ የኢንዱስትሪ አብዮት ተዋንያን የሆኑትን ንቆ ሊሆን አይችልም። ስለዚህ የፊውዳል ማህበረሰቡ በልቦናው ቅርብ በኢኮኖሚ እንቅስቃሴው እንግዲህ የገባሩን እየዘረፈ እያስገበረ ይኖራል። ይሄ ደግሞ እንዲጸናለት ደግሞ ገባሩንም የሚያይበት አይን፣ የእጅ ባለሙያውንም የሚያይበት አይን፣ ነጋዴውንም የሚያይበት አይን፣ ከዛ አልፎ ተርፎ ወረትን ካፒታልን የሚያይበት አይን። ነጋዴ እኮ የሚለው ቃል እኮ ሌላም እኮ አሉታዊ የሆነ ትርጉም አለው እኮ ነጋዴ የሚለው ቃል ማለት ነው። ኦኬ እንደ ኢንተርፕረነር ወይም እድገትን ሊያመጣ እንደሚችል ለፍቶ አዳሪ ሳይሆን እንደ ሌላም የማየት እሳቤዎች አሉ ራሱ በዚህ ትርክትና የልቦና ውቅር። ስለዚህ የፊውዳል ስርዓት እንደዛ ነው። በዚህ መሃል ላይ ነው ዳግማዊ አፄ ቴዎድሮስ የሚመጡት። ስለዚህ ሲያዩት
ሰባስቶፖል ሊሰራ የሚችለው የእጅ ባለሙያው ነው። መንገድ ሊሰራ የሚችለው መሐንዲሱ ነው፣ ድንጋይ የሚጠርበው ነው። ሌላውንም ስራ ማቅለጥ አለ፣ አንጥረኛ ያስፈልጋል። ያንን ማህበረሰቡ እንዴት ነው የሚያየው? ስለዚህ በጉልበት ነበር የገቡበት። እንደገና የሀብት ምንጭ ለማድረግ ደግሞ መሬት በሙሉ ተቀፍድዶ ተይዟል። ስለዚህ መሬትን የወረት ማካበቻና የአስተዳደር የእሳቸው ለሚፈልጉት ፖሊሲ የአስተዳደር አንድ መጠቀሚያ ለማድረግ ሲሉ መሬቱን ለሺህ ዓመታት ይዞ ከነበሩት የመሬት ባላባቶች ወይም ተጠቃሚዎች ጋር ፊት ለፊት ነው ያላተማቸው። ወረትም ፈልገው አልሆነም፣ ለሚፈልጉትም ማሰማራት አልቻሉም። ባለሙያዎቹን ደግሞ የሚያበረታታ አልነበረም። ስለዚህ ይሄ ሁኔታ ነው ከመዋቅራዊ ኃይል ጋር ነው የተጋጩት።